ሰላም እንደምቆያችሁ ህብረትን ከኢትዮጵያ ለዛሬ ጀላችሁ የመጣው ተልማት ኢንተርሚዲየት ፕሮግራም ኦር ማስተር ስኮላርሺፕ ፎር ፓብሊክ ፖሊሲ ኤንድ ጉድ ገቨርናንስ ኦር ፒፒጂጂ የሚባል አለ። የዚህን ስኮላርሺፕ ነው ዲኤዲ ላይ ውስጥ ነው የሚሰጠው ጀርመኒ። ሶ የዚህን ሙሉ ስለ ስኮላርሺፑ እና የሚያስገኘው ቤኔፊት እና መቼ ነው አፕላይ የምናደርገው ብሎ ሙሉን አሳያቸዋል። እስከ መጨረሻው እንድትከታተሉ ጋብዛለሁ። የዚህን ሙሉ የስኮላርሺፑን ኮድ ለማየት ካረንት አናውንስመንት ምትላለች፣ እሷን ትከፍቱና እንደዚህ ፒዲኤፍ ይመጣል። እዚህ ጋር ሙሉ ስለ ስኮላርሺፑ እና የሚሰጡ ፕሮግራሞች በተመለከተ በደንብ እዚህ ላይ ይገልጻል። ሶ እዚህ ጋር አሁን መጀመሪያ ኦብጀክቲቭ አለ። እነሱ ኦብጀክቲቭ ምንድነው? የዚህ ስኮላርሺፕ ዋና ኦብጀክቲቭ ለምለው አሁን ፊውቸር ሊደር ክሬት ማድረግ ነው፣ መፍጠር ነው። በተለያዩ ዲሲፕሊኖች ስፔሻሊ ከሶሻል ሳይንስ ጋር ተገናኝተው ባሉ ኤሪያዎች ላይ ያሉ ሰዎችን አሰልጥኖ ጉድ ሊደር መፍጠር ነው ይላል። ከዛ ማን አፕላይ ማድረግ ያለበት እዚህ ጋር ለምለው በተለያዩ ዲፓርትመንቶች ሶሻል ሳይንስ ዲፓርትመንቶች የተመረቁና ዌል ኳሊፋይድ የሆኑ ስፔሻሊ ሶሻል ኤንድ ፖለቲካል ሳይንስ እያለ የተዘረዘሩ አሉ። በነዛ ፕሮግራሞች የተመረቀ እና ፕራክቲካል ኤክስፒሪየንስ ያለው ሰው ቢሆን ኦር ኢንተርንሺፕ የሰራ ሰው ቢሆን ሞር ይመረጣላል። ዋት ካን ቢ ፈንድድ ምንድነው የሚከፈለው ይህን ስኮላርሺፕ ላገኝ ይላል። ሶ አሁን ይህን እንትን ለማድረግ አሁን ከሰፕተምበር 2026 ጀምሮ ሙሉ ስኮላርሺፑ ከቨር አድርጎ ይሰጣል። ሶ ቫልዩ ምንድነው የሚያገኘው ለሚለው አሁን ስቲፔንድ እስከ 992 ዩሮ ፐር መንዝ ከቨር ያደርጋል። ሄልዝ ኢንሹራንስ፣ ከዛ ትራቨል አላዋንስ ቱ ኤንድ ፍሮ አለ። ከዛ የቤተሰብ ወጪንም እዛው እንትን ያደርጋል። ከዛ ስቴዲ ኤንድ ሪሰርች ግራንትም ከቨር ያደርጋል። የጀርመንኛ ቋንቋ የመጀመሪያ 4 ወር አካባቢ እንድትማሩ ሙሉን ከቨር ያደርጋል ማለት ነው። ሶ ይሄን በአጠቃላይ ወጪ ከቨር አድርጎ ስኮላርሺፑ እንትን ይላል። የሚጋብዘው ደግሞ ሶሻል ሳይንስ አካባቢ ያሉ ፍሎችን ነው። በኋላ የሚሰጡ ስፔሻላይዜሽኖች አሉ በማስተርስ ሌቭል፣ እነሱን በተመለከተ በደንብ እናያለን። ከዛ ፊት ግን አሁን አፕሊኬሽን ፕሮሰሱ ምንድነው ምስል ያለበት ለምለው አሁን አንድ ሰው ሁለት የተለያየ ማስተርስ ፕሮግራም ላይ አፕላይ ማድረግ ይችላል። ይሄን አፕላይ ለማድረግ አሁን የራሳቸውን ዲኤዲ ሴሌክሽን ክራይቴሪያ አለ። እሱን ከመጀመሪያ ጀምሮ እስከ መጨረሻው በደንብ አድርጎ ማንበብና የተቀመጡ ቼክ ሊስቶች አሉ። እነዛ ቼክ ሊስቶችን መሰረት ሙሉ አፕሊኬሽኑን በደንብ መሙላት ነው የመጀመሪያው። ከዛ በኋላ አፕሊኬሽን ፎርም አለ። ይሄን አፕሊኬሽን ፎርም በአንዴ 2 ኮርስ መምረጥ ይቻላል፣ ኦር አንድ ፕሮግራም ብቻ መምረጥ ይቻላል። ከዛ ያን 2 ፕሮግራም የምንመርጥ ከሆነ ደግሞ አንድ ሞቲቬሽን ሌተር ብቻ ነው የሚያስፈልገው። ለምን አንደኛው መረጥን፣ ለምን ሁለተኛ መረጥን፣ ሁለተኛ ለምን ሆነ፣ አንደኛውን ለምን ከዚህኛው የተሻለ አደረግን ለምለው ሪዝን አውት አድርገን በደንብ መግለጽ ያስፈልጋል። ከዛ በተጨማሪ ደግሞ አፕሊኬሽኑ ፎርም አለ ራሱ። ሶ ከፎርሙን ከምርጫችን ጋር አያይዘን እንሞላለን ማለት ነው። ሶ ይሄ አጠቃላይ ያለው ነገር ነው። ሴሌክሽን ፕሮሰሱ ምን ይመስላል ለምለው አሁን እስከ ኦክቶበር 2025 ሙሉ ሴሌክሽኑ ያልቃል። ከዛ ሙሉ ዶክመንቱን እዛው ዲ ፖርታል ላይ አፕሎድ ይደረጋል። ከዛ የሚያስፈልጉ የተዘረዘሩ እንትኖች አሉ። ያን መነሻ ተደርጎ ምርጫ ይደረጋል ማለት ነው። ሶ ሴሌክሽን ክራይቴሪያው ሲደረግ ምንም መሰረት አድርጎ ነው ለምለው አሁን የመጀመሪያው ምንድነው የናንተ አካዳሚክ ፐርፎርማንስ፣ ከዛ ፕሮፌሽናል ኤንድ ፐርሰናል ሞቲቬሽን። አሁን ፐርሰናል ሞቲቬሽን የራሳችሁ የምትጽፉት ሞቲቬሽን ሌተር ይኖራል። ከዛ ከዚህ በፊት ኤንጂኦ ውስጥ ሊሆን ይችላል፣ ኮሚኒቲ ሰርቪስ ሊሆን ይችላል፣ የስራ ኤክስፒሪየንስ ሊሆን ይችላል፣ ፖለቲካል ቪው ሊሆን ይችላል። እነዛ ላይ ያላችሁ ምንድነው ኢንቮልቭመንት እና እናንተ የምትጽፉት ጽሁፍ ገቨርን ያደርጋል ማለት ነው። ከዛ ሞቲቬሽን ሌተራችሁን ደግሞ ከጎሉ ጋር አላይን አድርጋችሁ አሁን የዚህ ስኮላርሺፕ ጎል መጀመሪያ ላይ የተቀመጠ አለ። የዚህ ስኮላርሺፕ ጎሉ ምንድነው የሚለው ከዛ ጋር አላይን አድርጋችሁ ሞቲቬሽን ሌተራችሁ መጻፍ አለባችሁ። ከዛ ያ በደንብ እንትን ይላል። ከዛ ፕራክቲካል ኤክስፒሪየንስ ይታያል። ፕራክቲካል ኤክስፒሪየንስ ማለት የተለያዩ ኤንጂኦዎች ውስጥ የሰራ ሊሆን ይችላል፣ ኢንተርንሺፕ የሰራ ሊሆን ይችላል፣ ኮሚኒቲ ሰርቪስ በነፃ የሰጣ ሊሆን ቮለንተሪ የሰራ ሊሆን ይችላል። እነዚህ ነገሮች በደንብ ቢካተቱ
ሞር ፓወር ይሰጣል ማለት ለአፕሊኬሽኑ በደንብ እንትን ይላል። ከዛ ሃየር ኤጁኬሽን ዲግሪ ስንመረቅ አሁን ማስተርስ አፕላይ ስናደርግ ዲግሪያችን ፓራላል መሆን አለበት። ዲግሪያችን ስንመረቅ ግን አሁን ለምሳሌ ቶፕ ኦር ከአቨሬጅ በላይ መምጣት አለበት ኦር አፐር ሰርድ ራንክ ውስጥ መግባት አለብን ማለት ነው። ያ ማለት አሁን ለምሳሌ አንድ ሰው 3 ነጥብ ካለውና ከዛ በላይ ካለው ኦልሬዲ አፐር እንትን ውስጥ ነው ያለው ማለት ነው። ከዛ ፎርማል ሪኳየርመንቶች አሉ። አንድ ሰው ማስተርስ ኖሮት ድጋሚ ማስተርስ አፕላይ ማድረግ ይችላል። ያን ሲያደርግ ግን ለምንድን ነው እንደዛ የሚባለው? ለምንድን ነው እንደዛ አፕላይ የሚያደርገው? ይሄን ድጋሚ ሲማር ምን ጥቅም ያገኛል የሚለው በደንብ ስቴት ማድረግ አለበት። ከዛ አሁን የመጨረሻ ዲግሪውን ካገኘ ቢያንስ ከ2019 በኋላ ማግኘት አለበት። ከዛ ፊት ከሆነ አፕላይ ማድረግ አይቻልም ማለት ነው። በሌላ አባባል ያ ማለት ባለፉት 5 እና 6 ዓመት በፊት የጨረሰ ከሆነ እንትን አይልም። ከዛ የተለያዩ እንትን ሀገራት ላይ ከ15 ወር በላይ ከሀገር ወጥቶ የቆየ ከሆነ በዛ በነበረበት ናሽናሊቲ አፕላይ ላያደርግ ይችላል ይላል። እነዚህ ክራይቴሪያዎችን በደንብ አንብቡ። እናንተ ሁሉንም በደንብ አንብባችሁ አፕላይ ማድረግ ትችላላችሁ። ላንጉጅ ሪኳየርመንት እንደ የኮርሶቹ ቫሪ ያደርጋል። ነገር ግን በሚዲየም ኦፍ ኢንስትራክሽን አክሰፕት የሚያደርጉ ናቸው አብዛኞቹ። ሌላው አፕሊኬሽን ዶክመንትስ የሚያስፈልጉ ምን ምንድን ናቸው ለምለው አሁን አንደኛ ቲክድ ቼክ ሊስት ኦፍ ሊስት ክራይቴሪያ አለ። ኦልሬዲ ቼክ ሊስት አለ እና እሱም በኋላ ያሳያቸዋለሁ። እነዛ በሙሉ ቲክ ተደርገው ማንዳቶሪ የሆኑትና ያልሆኑት ተለይተው በደንብ መካተት አለባቸው። ከዛ የራሱ የሆነ ዲደብልኤዲ አፕሊኬሽን ፎርም አለው። ሶ ያን አፕሊኬሽን ፎርም በደንብ ተሞልቶ መካተት አለበት። ሲንግል ሌተር ኦፍ ሞቲቬሽን ሁለት ማስተርስ ፕሮግራም አፕላይ ብታደርጉ እንኳን አንድ ሞቲቬሽን ሌተር ያስፈልጋል። ያን አንድ ሞቲቬሽን ሌተር ስጽፉ ግን ለምን አንደኛ እና ሁለተኛ ፕራዮሪቲ ሰታችሁ እንደሞላችሁ በደንብ መግለጽ አለባችሁ። ከዛ ሲቪ ይዘጋጃል። ይሄ ሲቪ በዩሮፓስ ስታንዳርድ መዘጋጀት አለበት። ዩሮፓስ ስታንዳርድ ላይ አንዳንድ ማስገባት ማንችላቸው ነገሮች አሉ። እነዛም መነሻ ተደርጎ ነው ያን ዩሮፓስ ሲቪ እንዴት ይዘጋጃል የሚለውን ከኢትዮሮፐር ዩቲዩብ ቻናል ላይ ከዚህ በፊት የሰራሁት ቪዲዮ አለ። እሱን መከታተል ትችላላችሁ። እንዴት ይዘጋጃል የሚለውን ካላችሁ ጥሩ ነው፣ ከሌላችሁ ግን እንዴት እናዘጋጃለን የሚለውን ከዩቲዩብ ቻናል ላይ ማግኘት ትችላላችሁ። ከዛ ያለውን በሙሉ እዚህ ጋር ባለው ፎርማት መሰረት በደንብ ማዘጋጀት አለባችሁ ማለት ነው። ከዛ ዶክመንቶቹ የዲግሪ ያገኘ ነው። ከዛ የሱ ሰርቲፊኬቱ ኦር ትራንስክሪፕቱ ያስፈልጋል። ከዛ ደግሞ ሌሎች ፕሮፌሽናል ኤክስፒሪየንስ ካለን ቅድም ያልናቸው እነሱ በሌላ ቋንቋ ከሆነ ትራንስሌት ተደርገው ስታምፕ ተደርገው መምጣት አለባቸው። ከዛ ፕሩፍ ኦፍ እንግሊሽ ላንጉጅ ሪኳየርመንትም ያስፈልጋል። ያ ማለት ሚዲየም ኦፍ ኢንስትራክሽን ሊሆን ይችላል። እንደየ ፕሮግራሞቹ ሪኳየርመንት ክሮስ ቼክ ማድረግ ነው። ከዛ ሪፈረንስ ያስፈልጋል። ሪፈረንስ አሁን ተማሪ ከሆንን ከተማርንበት ትምህርት ቤት ከመምህራችን ሊሆን ይችላል። ኦልሬዲ ተቀጥሮ የምንሰራ ከሆነ ከቀጣሪው አካል ሪፈረንስ አስጽፈን ማተብ ተደርጎ ምናምን እዚህ ጋር ባለው መሰረት መዘጋጀት አለበት ነው። አሁን የዚህ አፕሊኬሽን መቼ ይጀምራል የሚለው አሁን ይሄን ቪዲዮ ሲሰራ ቀደም ብዬ ነው የምሰራው። አፕሊኬሽኑ ጀምሮ ጁን 1 እስከ ጁላይ 31 ነው ማለት ነው። ሶ ቀደም ብዬ ነው ይሄን ቪዲዮ ያዘጋጀሁት። አሁን የምታዩ ቀደም ብላችሁ የምታዩ ሰዎች ቪዲዮን መነሻ አድርጋችሁ የሚያስፈልጉ ዶክመንቶችን ከአሁኑ እንድታዘጋጁ ነው። ከዛ አፕሊኬሽኑን ቀጥታ ለኮርሱ ነው ሳብሚት የምናደርገው፣ ለዲደብልኤዲ አይደለም ሳብሚት የምናደርገው። ልክ አሁን ኮርሱን መርጠን እዛ ላይ አፕላይ የምናደርግበት እንትን አለ ማለት ነው። ከዛ ሙሉን በትክክል አለመሙላት ሪጀክሽን ሊያመጣ ይችላል እና ሌሎች ነገሮች አሉ። እነዚህም በደንብ ታሳቢ ተደርጎ መሰራት አለባቸው። ከዛ ሙሉን በትክክል የሞላ ሰው ኦልሬዲ ኢንፎርሜሽን ያገኛል፣ በኢሜይልም ኮሚኒኬት ይደረጋል። ከዛ ወደሚቀጥለው ፕሮሰስ ይኬዳል ማለት ነው። አሁን ይሄ ስኮላርሺፕ በጣም ብዙ ሰው አፕላይ ስለሚያደርግ በደንብ መጠንቀቅ እና በደንብ መሙላት ያስፈልጋል። አሁን የትኞቹ ፊልዶች ናቸው ለምለው አሁን ለምሳሌ ሶሻል ፕሮቴክሽን ማስተርስ አለው። ይሄ ከዚህ ዩኒቨርሲቲ ላይ ነው ያለው ይላል። ዩኒቨርሲቲ የት ዩኒቨርሲቲ እንደሚሰጥ ይገልጻል። ከዛ የት አንደኛው ሴምስተር ላይ ምንድነው የሚሰጠው፣ ሁለተኛ ሴምስተር ተብሎ በዝርዝር ተቀምጧል። በኢሜል ኮንታክት ማድረግ ትችላላችሁ። ይሄን ማለት ነው። በዚህ ኢሜል ኮንታክት ማድረግ ትችላላችሁ። ይሄን ፕሮግራም ላይ ያላችሁን ኢንፎርሜሽን እንትን ለማድረግ ቲቺንግ ላንጉጅ እንግሊሽ ነው ይላል።
4 ሴሚስተር ኦር በ2 ዓመት የሚያልቅ ነው ማለት ነው። ከዛ ሌላው ደግሞ ሁለተኛ ላይ ያለው ዴቨሎፕመንት ኤንድ ገቨርናንስ ነው። ይሄም በእንግሊዝኛ የሚሰጥ ነው። እዚህ ጋር ባለው ዩኒቨርሲቲ ኦፍ ተብሎ ያለው እዛ ዩኒቨርሲቲ የሚሰጥ ነው። ፓብሊክ ፖሊሲም እንደዛው ሌላ ዩኒቨርሲቲ ላይ ነው የሚሰጠው። ፒስ ኤንድ ኮንፍሊክት ስቴዲስ ይሄም ሌላ ዩኒቨርሲቲ ላይ ነው። እንደዚህ ያለ ወደ 8 9 አካባቢ ፕሮግራሞች አሉ። ከነዚህ ፕሮግራሞች ላይ ሁለት ምርጫ መምረጥ አለብን። ሁለቱን ስንመርጥ ግን በደንብ አድርገን ሞቲቬሽን ሌተሩ መጻፍ አለብን። ለምን አንደኛው መረጥን ተመልሰን ወደ ሀገር ቤት እንደምናገለግል ገልጸን የኛ ከዚህ በፊት የሰራነው ኮንትሪቢዩሽን ካለ እሱንም ጠቅሰን በደንብ መጻፍ አለብን ማለት ነው። ሶ ይሄን ጋይድላይን በደንብ አንብቡ። ጋይድላይኑን በደንብ አንብቡ። ጊዜም ስላለ አፕላይ ከማድረጋቸው በፊት በደንብ አንደርስታንድ ማድረግ እና ብዙ አፕሊካንቶች ሊኖሩ ስለሚችሉ ከነዛ የተሻለ ለመሆን መሞከር ነው ማለት ነው። ሌላው አሁን እዚህ ጋር እንድታዩ ፈልገው ሊስት ኦፍ ካንትሪስ አለ። እዚህ አፕላይ ማድረግ የሚችሉት እነማን ናቸው ይላል። አሁን ለምሳሌ እዚህ አፕላይ ለማድረግ ሊስት ዴቨሎፕድ ካንትሪስ አለ፣ ዴቨሎፕድ ካንትሪ ያለ አለ። ሰው ከነዚህ ውስጥ ኢትዮጵያ ኦልሬዲ ገና ያላደገች ሀገር ውስጥ ነው ያለው ስሟ ዝርዝሯ እዛው ስላለች እዛ አፕላይ ማድረግ ይቻላል። ሌሎች እንደ አፍሪካ፣ አፍጋኒስታን፣ ፓኪስታን፣ ኢንዲያ የተለያዩ ሀገሮች አሉ። እነዚህ አሁን ኤሊጂብል ናቸው አፕላይ ማድረግ ይችላሉ ማለት ነው። ሶማሊያ፣ ኬንያ እነዚያ። ስለዚህ አፕላይ ማድረግ ይቻላል። ከኢትዮጵያም ይሁን ከሌላ ቦታ የሚያይ ሰው አፕላይ ማድረግ ይችላል። እኛ ኢትዮጵያውያንም ለዚህ ስኮላርሺፕ ኤሊጂብል ነን ማለት ነው። አፕላይ ማድረግ እንችላለን ካንትሪ ዋይዝ ስታይ። ሶ ሌሎችም እንደዛው። ይሄ ካሟላን ደግሞ ሌሎች ቼክ ሊስት ምን ምንድን ነው የሚካተተው የሚሉትና ሌሎች እናያለን። ሙሉ ሌላውን የቀረውን ፓርት 2 እና ፓርት 3 አፕሊኬሽን ፕሮሲጀሩን ማሳያችሁ ይኖራል። ለዛሬ ግን ይሄኛው ፓርት ብቻ ነው ይዤላችሁ የመጣሁት። ሶ ኢትዮጵያ ያለች ማለት ነው ሊስት ኦፍ ካንትሪስ በምንም ይሁን አሁን ቼክ ሊስት አለ። ምን ፕሮግራሞች ምን ምንድን ነው የሚያስፈልገው የሚለው ይሄም ቲክ ተደርጎ እያንዳንዱ እዛ ውስጥ ይገባል ማለት ነው ተፈርሞ። አሁን ለምሳሌ ይሄን አፕሊኬሽን ፎርሙ ሞልቻለሁ። ሌተር ኦፍ ሞቲቬሽን ይሄ አለ ማንዳቶሪ ነው እንደዚህ ነው። ሶ እነዚህ ነገሮች ሞልተን ቼክ ሊስቱን ቲክ አድርገን መጨረሻ ላይ ፈርመን ዴት እና ምናምን አስቀምጠን ሳብሚት እናደርጋለን ማለት ነው። ይሄ ቼክ ሊስቱ ነው። ስለዚህኛውም ወደፊት በሌላ ቪዲዮ መለሳለሁ። ልክ ይሄን አንብባችሁ ፎርሙን ከሞላችሁ በኋላ ተስማምቻለሁ ብላችሁ እዚህ መጨረሻ ላይ የምትፈርሙበትና ቀን ጽፋችሁ ምናምን የምታስገቡበት አለ ማለት ነው። ሶ ይሄን አንድ ቼክ ሊስት ነው ማለት ነው። ይሄ አንዱ ነው ከሚያስፈልጉት። ከዛ ሌላው ደግሞ አፕሊኬሽን ፎርም አለ ራሱን ችሎ። ይሄን አፕሊኬሽን ፎርም ፒዲኤፍ ነው ዳውንሎድ አድርገን እንሞላለን። ይሄም ሌላ ነው። ሌላው ፍሪኩዌንትሊ አስክድ ኩዌስችንስ እዚህ ቪዲዮ ስሰራም ኦር ያልገባችሁ ነገር ካለ ሌላ ሰው ጠይቆ መልስ ተሰጠበት ፍሪኩዌንትሊ አስክድ ኩዌስችኖች አሉ። አሁን ለምሳሌ እንደዚህ አፕላይ ማድረግ ይችላል ወይ ስንት ነው የሚከፈለው ምናምን ብዙ ጥያቄዎች አሉ። እናንተ ጭንቅላታችሁ ላይ ጥያቄው ነው የሚመጣባችሁ። ሌላ ሰው ጠይቆ የተመለሰ ብዙ ጥያቄ አለ እዚህ ጋር ማግኘት ትችላላችሁ። ኦር እናንተም ከፈለጋችሁ እነሱን ኮንታክት ማድረግ ትችላላችሁ ፎር ፈርዘር ኢንፎርሜሽን። ሌላው ኢንፎርሜሽን አባውት ማስተርስ ኮርስ አለ። እያንዳንዱ ዩኒቨርሲቲ ሎኬሽኑ የት ነው፣ ምን ያክል እንትን ላይ ነው ያለው፣ ኮርሶቹ ምን ምንድን ነው በውስጡ የያዙት። አሁን ለምሳሌ አንዱ ዩኒቨርሲቲ ላይ የሚሰጥ ኮርስ አለ። የዛን ኮርስ ሙሉ ዲስክሪፕሽን እና ሌሎች መረጃዎችን እዚህ ጋር ታገኛላችሁ። እነዚህንና ሌሎችን በተመለከተ ወደፊት በሌላ ቪዲዮ መለሳለሁ። እናንተ ግን ለቻናሉ አዲስ ከሆናችሁ እና ለመጀመሪያ ጊዜ የምታዩ ከሆነ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ያደረጋችሁ ከሆነ ለሌላ ሰው እንዲደርስ ይህን ሼር ማድረግና እንዲዳረስ ማድረግ እንዳትረሱ ላለው። ሌሎች እዚህ ጋር አሁን ከላይ ሌላ ድሮፕ ዳውን ቱሎች አሉ እነሱ ላይ ማየት ትችላላችሁ። አሁን ለምሳሌ አፕሊኬሽን ሪኳየርመንት ምንድነው፣ አፕሊኬሽን ፕሮሲጀሩ፣ ከዛ ያልገባን ነገር ካለ ማንን ኮንታክት እናድርግ የሚሉት አሉ። ሶ እነዚህን ማየት ትችላላችሁ። በሌላ ቪዲዮ ስለሚመለስ እነሱን ወደፊት እናያለን። ኢትዮ ሮፐር ዩቲዩብ ቻናል ላይ ኦልሞስት ከመቶ በላይ የስኮላርሺፕ ቪዲዮዎች እና ሌሎችም አሉ። እነሱንም እንድታዩ ጋብዛለሁ። ለዛሬ በዚያ በቃው። በጣም አመሰግናለሁ። ቴንክ ዩ ቬሪ ማች